ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ሰላም አድማጮቻችን እንዴት ከርማችኋል? ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ በተለይም ደግሞ የትምህርት ስርዓታችን ላይ ቴክኖሎጂን እንዴት አንድ ላይ አሰባጥረን መስራት እንችላለን የሚለው ላይ የሚመክር የሬዲዮ ፕሮግራም ነው ማለት ነው። የዚህ ዓመት የመጀመሪያ ዝግጅታችንን ነው ዛሬ የምንጀምረው። በዚህ የመጀመሪያ ዝግጅታችን እንግዲህ ፖሊሲዎችን ወደ መማሪያ ክፍሎች በሚል ርዕስ ዙሪያ የምንመክር ይሆናል። በተለይም ደግሞ በሀገራችን ያሉ የኤርቴክ ስታርታፕ በህግ የመመራትና ፍቃድ መስጠት ላይ እናተኩራለን። እንደ ሁልጊዜውም ለጉዳዩ ቅርብ የሆኑ እንግዶችንም እንጋብዝና ከነሱ ጋር የመከርን ቆይታ የምናደርግ ይሆናል ማለት ነው። እንግዶችን ጋብዘናል። በጉዳዩ ላይ ቅርብ ናቸው ብለን ያመንባቸውን አቶ አንተነህ ይማም በኢትዮዌር የፕሮዳክት ማናጀር ውስጥ የትምህርት ኃላፊ ናቸው። አቶ ረታ ዮሐንስ ደግሞ በአንድነት ኢንተርናሽናል ትምህርት ቤት ውስጥ መምህር ናቸው። ስለዚህ በሀገራችን በከፍተኛ ደረጃ የሚዘጋጁ ፖሊሲዎችን ወደ መሬት ወርደው የመማሪያ ክፍሎች ውስጥ በተግባር እንዲሆኑ ምን ማድረግ አለብን፣ የካሪኩለም መናባቦችንስ እንዴት መቅረጽ አለብን የሚለውን ከእንግዶቻችን ጋር እንግዲህ በቀጣይ ዝግጅታችን የምንመክር ይሆናል። ፕሮግራሙን እየመራሁኝ እያስተዋወቅኩኝ አብራችሁ ቆይታ የማደርገው ደግሞ ረድኤት መሸሻ ነኝ። የዛሬው ኤርቴክ ማንዴያችን ጀምሯል። እሺ እንግዶች እጅግ አድርጌ ነው የማመሰግነው። ዛሬ እንግዲህ ቅድመ መግቢያው ላይ ጠቀስ ለማድረግ እንደሞከር ነው በተለይም ደግሞ እንደ ፖሊሲ ሆነው የሚዘጋጁ ፖሊሲዎች፣ መመሪያዎች እና ደንቦች የትምህርት ክፍሎች ላይ መጥተው ምን አይነት ለውጥ ማምጣት ይችላሉ፣ እንዴት ነው መሬት ላይስ ማውረድ የምንችለው የሚለው ላይ በስፋት የምንወያይ ይሆናል ማለት ነው። እንደ መጀመሪያ ጥያቄ እንደ መንደርደሪያም እንዲሆነን የሀገራችን የዲጂታል ኢትዮጵያ ስትራቴጂ አለ። አሁን በ2025 ሙሉ በሙሉ እውን ይሆናል ተብሎ እየተካሄደበት ያለ አለና ፈቃድ ያላቸው ደግሞ የኤርቴክ ፕላትፎርሞችን የሚሰሩ አሉ። ስለዚህ ብዙ ጊዜ በዚሁ በኤርቴክ ማንዴስ ፕሮግራማችን ላይም ስናየው ክፍተቶቹ ምንድናቸው ሲባል ሎካላይዝ ማድረግ፣ በሀገር ውስጥ ቋንቋ አለመዘጋጀት፣ የሀገር ባህሉን መሰረት አድርጎ አለመሰራት የሚሉ ክፍተቶች ይታያሉና ይዘቶች፣ ኮንተንቶች፣ የትምህርት ይዘቶች በተለይም በሀገር ውስጥ ቋንቋ ተዘጋጅተው እንዲቀርቡ ይሄ ዲጂታል ኢትዮጵያ ብለን የያዝነው እቅድ ከፖሊሲ አንጻር በምን ልክ ይቃኛቸዋል፣ እንዴትስ ይፈቅድላቸዋል የሚለው የመጀመሪያ ጥያቄ ነው የሚሆነውና አቶ አንተነህ ከእርስዎ ልጀምር። ትንሽ ለዚህ ፕላትፎርም ጠጋ የሚለው እሳቸው ናቸውና ስፔሻሊ ኢንክሉዥን ፓርቱ ላይ እሱ ተቻፕ ያርግና ከኤርቴክ አንጻር አቶ ረታ እርስዎ ይጀምሩልናል። ኦኬ እንግዲህ ያው እንደተናገርሽው ኤዲቴክ እንግዲህ አሁን እኛ እንደምናውቀው we are in the century of 21 አይደል 21 ሴንቸሪ እየተባለ ነው አሁን እየተነገረ ያለው። ስለዚህ ይሄ ነገር የግድ መሆን ያለበት ከወቅቱ ጋር ካለው ነባራዊ ሁኔታ ጋር ትምህርት አብሮ መሳለጥ አለበት ብዬ አስባለሁ። እና ይሄ ኤዲቴክ ጥሩ ነገር ነው ይዞ የመጣው። ምክንያቱም ባንፈልገው እንኳን ነገሮች ራሱ ወደዛ ፎርስ የሚያደርጉን ናቸው። ወደ ቴክኖሎጂ እየሄድን ያለ ነው። ስለዚህ እኛም የሀገራችን የትምህርት ሁኔታ ከዚህ ጋር ኢንከልኬት እያደረግን ብንሄድ መልካም ነው እላለሁ። ምክንያቱም አንድ ሰሞን እዛ በዚህ በትልልቅ ተቋማት እንትን ላይ ልናሰጥን ሄደን ነበር። የተለያዩ ትልቅ ተቋማት መምህራን መጥተው እስከ ዩኒቨርሲቲ ደረጃ ሌቭል መጥተው ያንን ኤዲቴክ ኤጁኬሽናል ቱልስ በምንሰጥበት ሰዓት we never know such kind of things እንደዚህ አይነት ነገር መኖራቸው ራሱ አላወቅም። ለ30 ዓመት ለ40 ምናምን ዓመት አስተምረናል፣ ግን እንደዚህ አይነት ነገር አላወቅንም። ግን ይሄ ነገር በየትምህርት ቤቱ ቢሰጥና በየተለያዩ ተቋማት ቢሰጥ ለእኛም ጥሩ ነው። አሁን የጀመራችሁትን በዛው ቀጥሉልን እስከ ማለት ነው የተደረሰው። ስለዚህ አሁን ይሄ ኤዲቴክ እንትን በየሀገሪቷ ቢስፋፋ እና ቅድም ለመጥቀስ እንደሞከርሽው በየሀገሩ ቋንቋ በመጀመሪያ ማኑፕሌት የሚያደርገው ሰው ራሱ ዌል ኢኩዊፕድ መሆን አለበት። ያንን ነገር ለተማሪዎችም ሆነ ለሌላው ለመስጠት ያንን ነገር ስልጠናው ከተሰጠ በኋላ ምናልባት ወደ ታች ቢወርድ መልካም ነው እላለሁ። ምን ይጨምሩልናል? ሰውስ ቤዚክሱን ነካክተሽዋል መግቢያው ላይ። ኦፍ ኮርስ በአይዲያ ሌቭል አግሪመንት ኖሮ ልክ ኢምፕሊሜንቴሽን ላይ ሲመጣ ነው ብዙ ስትራግሎች እንዳሉ ኖቲስ የሚደረገው እና አንዳንድ ኮምፓራብል ፖሊሲ ኦፍ ኮርስ የቻይና የጃፓን ምናምን መውሰድ ኢት ውድ ቢ ሪሊስቲክ ከኛው ከኮንቲኔንታችን
አንድ ኮንቲኔንታል ሌቭል ፖሊሲ ወጥቶ ነበረ። ሶ አፍሪካን ኤርቴክ 2030 ቪዥን ላይ ዛሬ ዲስከስ የምናደርገባቸው ቶፒኮች እንደ ኪ አድረስ መደረግ ያለባቸው በፍሬምወርኩ ተጠቅሰዋል። እነሱ ላይ ኢምፕሊሜንቴሽን ላይ ስፔሻሊ ያለው ሀርድል ኢትስ ኮመን ለሁሉም አፍሪካ ሀገራት ማለት ነው። በዚህ ደረጃ ለምሳሌ ሌሰን አዶፕሽን ከላንጉጅ ዋይዝ በደንብ ዲፔንድ ያደርጋል። ጎረቤታችን ኬንያ እና እኛ አንድ ኮመን የሚያደርገን አስ ፓርት ኦፍ ናሽናል ስትራቴጂ አይሲቲ ኢን ኤዱኬሽን ኢንተግሬት አድርገነዋል። ግን ዲፍረንሱ ለምሳሌ በላንጉጅ ደረጃ ብንመጣ የኛ ሀገር ኢትስ ሞር የኤርቴክ ፕላትፎርሞቹ አቬይላብል ፍሪሊ የሆኑት በእንግሊሽ ነው። ያንን ሞር ዩቲላይዝ ማድረግ ሪዩዝ ማድረግ ብዙም አይጠበቅብንም። ሶ ከዛ አንጻር አይ ቲንክ እያንዳንዱ ካንትሪ ዩኒክ የሆነ ስትራግሎች እንዳሉት ሁሉ አስ ኮመን ደግሞ ያለናል። ሶ እንዴት ነው እነዛን ክላሲፋይ ፕሮፐርሊ አድርገን ማየት የምንችለው የሚለው ነገር ሞር ኦፍ ፖሊሲዎቹ አድረስ ቢያደርጉልን አስ ኤርቴክ ኢንስቲትዩሽንስ በጣም ነው የሚቀለን። ስፔሻሊ የእኛም ስታርታፕ ኢትስ ፓን አፍሪካን ሶ ዊ ትራይ አወር ቤስት የተለያዩ ሀገራት ላይ ኢምፕሊመንት ለማድረግ ይሄንን ሶ ኖቲስ የምናደርገው ነገር ኮመን ቻሌንጆች አሉ። ኢንፍራስትራክቸር የምንለው የፋይናንሲንግ ኦፍ ዳት ኦፕሬሽን እንዳሉ ሆነው ዩኒክሊ የሆኑ ቻሌንጆች አሉ። ሶ እነዛን እንዴት ኢንተግሬት ማድረግ አለብን የሚለውን ኮመን ፍሬምወርክ ኤግዛምፕል ተወስዶ ከዛ ፋውንዴሽን ቢልድ ቢደረግ አሪፍ ውጤት ይመጣል ብዬ አስባለሁ። እንግዲህ አሁን ላሉት ፖሊሲዎች እናንተ ቅርብ ናችሁ፣ በደንብ ታውቁታላችሁ እና ይሄ በሎካል በሆኑ ነገሮች ላንጉጅ ብቻ ሳይሆን ቅድም እንዳልነው ባህል እና የመሳሰሉት ነገሮች አሉና ከዛ መንገድ ለመስራት ምን ያህል ማንዴቱን ይሰጣል? ኤርቴክ ስታርታፖቹ የሚሰጠው አስቻይ የሆነ ሁኔታ አለ ፖሊሲው? ፖሊሲው ኤግዚስት እንዳደረገ ኦብጀክቲቭን ስታነቢው አምቢሽስ ቢሆንም ኢትስ አሪፍ ነው። አትሊስት ያንን ለመቀበል ሬዲ ነው። ግን ኢምፕሊሜንቴሽን ደረጃ ላይ የሚመጡት ለዛ ነው ፖሊሲ ኢትስ በጣም ሃይ ሌቭል እና ኢምፕሊሜንቴሽኑ ላይ ነው ዞሮ ዲፔንድ የሚያደርገው። ሶ የተወሰነ ፓይለት ቴስት ቢኖር የተወሰነ ስትራግሎቹን ኤርሊ ኦን ቢያዩት እና እዛው ፖሊሲው ከመጽደቁ በፊት ሪቫይዝ ቢደረግ አሪፍ ይሄ ግሬ ኤሪያዎቹ አንኤክስፔክትድ ያልጠበቁት ነገር ሊገኝ ይችላል። ሶ ከዛ አንጻር ሊሄድ ይችል ነበር። ግን ስቲል ፍራግመንትድ ነው በትንሹ። አሁን ለምሳሌ የዳታ ፕሮቴክሽን ሎ ብናይ የአብዛኛው የኛ ለርነሮች አስማች አስ ፖስብል 18 ፕላስ ነው ሊሆኑ የሚችሉት ማለት ነው። ሶ ከአንደር 18 የሆነ ምንም አይነት እነሱን ገቨርን የሚያደርግ የለም። በቅርቡ ነው ራሱ የኮመን ዳታ ፕሮቴክሽን ሎ ይወጣልን ማለት ነው። ከ18 ዓመት በላይ መሆናቸው ኤክስፔክት ይደረጋል ማለት ነው። አስማች አስ ፖስብል እሱን ነው የምንፈልገው። እንደውም ቀጣይ ጥያቄም እዚሁ ላይ ነበር። አቶ ረተም የሚጨምሩልን ነገር ይኖራሉ እያስባለሁኝ እና በተለይ የኤርቴክ ስታርታፖች የመመሪያ ክፍሎች ውስጥ ገብተው ቴስት ሲደረጉ የሙከራ ስራዎች ሲሰሩ ተማሪዎች በምልክ የግል ዳታቸው የተጠበቀ ነው፣ ያ እንዲጠበቅ ትምህርት ሚኒስቴር ምን አይነት ሚና ይጫወታል የሚልም ነገር አለና አቶ ረታ እዚህ ላይ የሚጨምሩልን ነገር እንደሚኖር እርግጠኛ ነኝ። ኦኬ፣ ያው እዚህ ላይ ምንድን ነው ያው እንግዲህ ከሙያ አንጻርም ስለማየው ነው። ከሙያ አንጻር እንዳልሽው መምህርም ነኝ። ከዛ ባሻገር ደግሞ በዚህ በኢትዮጵያ እንግሊዝኛ ቋንቋ ባለሙያዎች ማህበር መስራችና ትሬኒንግ እንሰጣለን እየዞርን እና እንደዚህ በምናደርግበት ጊዜ ያየነው ነገር ምንድን ነው ይሄ ቴክኖሎጂ ዩዚንግ ኦፍ ቴክኖሎጂ እኛ ኦልሬዲ ትሬኒንግ ወስደናል፣ ግን ለምንሰጣቸው ሰዎች ግራ ሊያጋባቸው ይችላል። ስለዚህ ይሄ ነገር ምንድነው መደረግ ኢምፕሊመንት ለማድረግ ፍሮም ዘ ግራስ ሩት ሌቭል ቢጀመር መልካም እንላለን። ባለፈውም ሲሰጥ የነበረው ምንድነው የግድ ትምህርት ሚኒስቴር አይቶ ጥሩ ይሄ ቴክኖሎጂ ከኤጁኬሽን ጋር መርጅ መደረግ አለበት ስለተባለ ነው። መጽሐፉ ላይ ራሱ እንደውም ገብቷል። እዚህ እኛ በፓይለት ፕሮጀክቱ ላይ በምንሰጥበት ጊዜ ኤዲቴክ ቱልስ ተብሎ እነዛ ገብተዋል እኛ ስንሰጣቸው የነበረው። ያ ነገር ምንድነው ፍሮም ከትንሽነታቸው ተማሪዎች እያወቁ ሲመጡ፣ አሁን ተማሪዎች አያውቁም ማለት አይቻልም። አንዳንድ ጊዜ ዲያር ፋስተር ዛን ቲቸር ማለት ነው። ከመምህሩ ፈጥነውም የሆነ ነገር ከቻፕ የሚያደርጉ አሉ። ስለዚህ በዚህ ዘመን ላይ ይህን ኤዲቴክ አብረን ከእንትኑ ጋር ብናዛምደው መልካም የሚሆን ይመስለኛል። ምክንያቱም አሁን ያለንበት ጊዜና የትምህርቱ ሁኔታ በጣም እኛ እንደተማርንበት ሁኔታ አይደለም፣ ወይ ደግሞ እኛ እንዳሳለፍንበት ሁኔታ አይደለም የአሁኑ ጄኔሬሽን ማሳለፍ ያለበት ብዬ አስባለሁ። ስለዚህ ይሄ ነገር በደንብ ቢታይና
ወደኋላ አሁን መንግስትም ይሄን ነገር አክቹዋሊ አሁን የምናያቸው መጽሐፎች ጥሩ ናቸው። አንዳንድ ጊዜ በፊት አይተሽ እንደሆነ ስሙ ራሱ የፈረንጅ ስም ነው። እዛ ላይ ተማሪዎችንም እንትን የሚል አይደለም። ከካልቸራል ባክግራውንዱ ራሱ ስትመጪ ምንም ማች የሚያደርግ አይደለም። አሁን ግን አይተሻቸው ከሆነ መጽሐፎቹ የአማርኛ እንትን አላቸው። አንዳንድ በራሳችን በተለያዩ የሀገራችን ሳይንቲስቶች የተሰሩ ስራዎችንም እዛው ላይ ለመጨመር ሞክሯል። ልክ እንደዚህ ሁሉ የኤዲቴክ የተባለውን ሲስተም ደግሞ አብሮ ቢቆራኝ ልክ እንደዛ ሲሆን ደግሞ የትምህርት ቤቱን ፋሲሊቲ ያው ሊወስነው ይገባል እላለሁ። ምክንያቱም ኤዲቴክ ወይ ደግሞ እንደ ኤጁኬሽናል ቱልስ ይዘሽ መጥተሽ እነዚህ ቱሎችን አብረሽ ከትምህርት ቤት ሁኔታ ጋር የምታሳለጭበት ነገር ከሌለ ሊያስቸግር ይችላል። እነዚህ የኢንተርኔት ቤዝድ የዋይፋይ ነገሮች እና የፋሲሊቲ ጉዳይ ያ ባልተሟላበት ሁኔታ የሰው ኃይል ይዘሽ መጥተሽ ስሩ ብትይም አብሮ ላይ ይቀናጅ ይችላል። ስለዚህ ሁሉንም ግብአቶች አንድ ላይ አስቀምጦ ከስልጠና ጋር ቢሰጥ መልካም ነው እላለሁ። ስለዚህ አቶ ረታ እንዳሉን ከልጅነታቸው ጀምሮ ተጋላጭ መሆን አለባቸው ተማሪዎች። በተለይ ለኤርቴክ ሶሉሽኖች እየተባለ ነው ዲጂታል ወደ ሆነው ዓለም ነው የምንገባው። ሐኪምን ብንሆን ዲጂታል መሳሪያዎችን እንጠቀማለን። ሁሉም ሙያ ዲጂታል ወደ ሆነው ነገር ነው እየገባ ያለውና ትንንሽ ሆነው ደግሞ ለዚህ ተጋላጭ ይሆኑ ብለን የምናምን ከሆነ ፕራይቬሲ የሚባለው ነገር ይከሰታል ይመጣል እና በምን ልክ ፕሮቴክት ያደርጋቸዋል ፖሊሲው ወይም ትምህርት ሚኒስቴር ወይም እንግዲህ እናንተ ካላችሁ ኤክስፒሪየንስ አንጻር በምን ልክ ነው ያንን ፕራይቬሲያቸውን የምንቆጣጠረው ፕሮቴክት የምናደርጋቸው የምንጠብቃቸው? አት ሃይ ሌቭል አብዛኛው ፖሊሲ ፕሮቴክሽኒስት እንደ አብዛኛው እለዋችን ሶ ኢትስ ኢዘር ዲናይስ ኮምፕሊትሊ ወይም ያንን አክሰስ ለማግኘት በጣም ረጅም የሆነ ሬጉሌተሪ የሆነ ስቴፖች መውሰድ ይኖርብናል። ቢሮክራሲ ሶ ብዙዎቹ እሱን ሁላ እንትን ለማለፍ ዴታ ወጣት ያንን ለማለፍ ማለት ነው። ሶ ሞስት ኦፍ ደም ኢዘር ኢግኖር ደ ፖሊሲ ኦር ዴታ ፕሮቴክሽን መካኒዝማቸውን ኢንተርናሊ ነው ኪፕ የሚያደርጉት። ስፔሻሊ የውጭ ኤንጂኦዎች ከሆኑ የሀገራቸውን ስፔሲፊክ የሆነ ዴታ ፕሮቴክሽን እና የአፍሪካን ነው ሊከተሉ የሚችሉት። ኢትዮጵያ አስ ፖሊሲ ብታስቀምጠውም ኢንፎርሲንግ መካኒዝሙ ገና ነው። ሶ ከዛ አንጻር አይ ቲንክ ኢትስ ኤ ግሬ ኤሪያ ያ ኢምፕሊመንት የሚያደርገው ግለሰብ ላይ ነው ኢንዳፕ የሚያደርገው ዌዘር ዴይ ዩዝ ደ ዴታ ኢቲካሊ ኦር ኖት የሚለው ማለት ነው። ስፔሻሊ ኤዱኬሽናል ኢንስቲትዩቶች ደግሞ በጣም ብዙ ዳታ ነው ልናገኝ የምንችለው። ተማሪዎች አስማች አስ ፖስብል ሚኒማል ዳታ ነው የሚወስዱት ከኛ ሲመጡ ማለት ነው። ሶ ዊ ኦንሊ ዋንት ደ ቤር ሚኒመም ሶ ዳት ዴይ ካን ኢንሮል የሚለውን ነው የምናየው። ግን ሁሉም እንደዚህ ፎሎ ያደርጋሉ አይዳውጣት። ከዛ አንጻር አይ ቲንክ ኢምፕሊሜንቴሽን ዋይዝ ላይ ነው ፎከስ ኤሪያችን ከፖሊሲ ደረጃ የሚቀመጡት ሳይሆኑ ማለት ነው። እሱ ነው ኖቲስ ያደረግ ነው እኛ ፐርሲ በምናደርግበት ጊዜ። ስለዚህ የልጆች ዳታ ምናልባት በተቋሙ በራሱ በውስጥ አሰራር ላይ ነው እንጂ ሊጠበቅ የሚችለው ተግባር ላይ ውሎ በዚህ ልክ ፕሮቴክት ይደረግ በዚህ ልክ ይጠበቁ ብሎ በተግባር እየተገደበት ያለ ነገር እምብዛም ነው ማለት ነው። እምብዛም ኢንክሉዲንግ ናሽናል አይዲ ሲመጣ ነው ሞር ኦፍ ዳታ ፕሮቴክሽን ሎውስ በደንብ ኢምፕሊመንት ሊደረጉ ያሰቡትና አይ ቲንክ ዊ አር ኦን ደ ራይት ትራክ ኢንክሉዲንግ የኤዱኬሽናል ዳታን ግን ስቲል ይቀረናል። ኢንክሉዲንግ አወር ሃየር ኤዱኬሽን ኢንስቲትዩሽን እንዴት ነው የተማሪ ዳታ ሃንድል የሚያደርጉት? ኢዝ ኢት ዌል ኦርጋናይዝድ ዩስፉል ሆኖ ዋይል ሜንቴኒንግ ዴር ፕራይቬሲ የሚለውን ነገር ያችን ኮምፕሮማይዝ በደንብ መሰራት አለበት ብዬ ነው የማምነው። ስለዚህ እንደተባለው ዳታ ላይ መሰረት አድርገን እነዚህ የተሰበሰቡ ዳታዎች ላይ መሰረት አድርገን ነው ቀጣይ የሆኑ የኤርቴክ ሶሉሽኖችን ልናመጣ የምንችለውና ግን በምን ልክ ነው የነዚህ የግለሰባዊ መብቶች ተጠብቀው የግለሰብ የተማሪዎች የልጆች የታዳጊዎች ደህንነት ተጠብቆ በዛ ልክ የምንሄደው የሚለውን በደንብ ዲቴይል የሆኑ ተግባር ላይ ሊውሉ የሚገቡ አሰራሮች መኖር አለባቸው ማለት ነው። እንግዲህ እስካሁን ከሄድንበት ኮንቨርሴሽን ሌላኛው የኤርቴክ ሶሉሽኖችን ወይም ደግሞ የኤርቴክ መፍትሄዎችን ትምህርት ቤቶች ውስጥ ለማስቀመጥ ስንሄድ ወደታች የመማሪያ ክፍሎች ውስጥ ለማድረግ ስንሄድ ትልቅ ክፍተት ተደርጎ የኢንተርኔት ቅድም እንደውም እርሶም እየገለጹ ነበረ ኢንፍራስትራክቸሩ በደንብ መደራጀት አለበት እንደዛ አይነት ነገር የለንም እየተባለ ይወራል። ከሱ በተጨማሪ ግን በውስጥ የማይታዩ ፊት ለፊት ያልሆኑ ከኢንተርኔቱና ከኢንፍራስትራክቸሩ በተጨማሪ ያሉ ብዙ ተግዳሮቶች እንደሚኖሩ እሙን ነው የሚሆነውና እነዚህ ተግዳሮቶችስ ምንድን ናቸው የሚለውን አቶ ረታ ልጀምር ከርሶ። ችግር የለውም። ያው እንግዲህ አንድ ትምህርት ቤት ስትራክቸራሊ ሲዋቀር የሚያስፈልገውን ስታንዳርድ ይዞ ነው መጀመሪያ ያለበት።
ይህን ደግሞ ያው በሙያው የተካኑ ሰዎች ሄደው ፍቃድ አይተው የመስጠትና ያለመስጠት ጉዳይ ከእነሱ ጋር የተያያዘ ነገር ነው። ምክንያቱም አንድ ትምህርት ቤት ብዙ ነገሮችን እሰጣለሁ የተለያዩ የትምህርት እንትኖችን እሰጣለሁ ብለሽ ስትጀምሪ እነዛን ሊያሟሉ የሚችሉትን ነገሮች የግድ ግብዓት አሟልተሽ መሆን አለበት። ያለዛም ያን ነገር ሳይሟላ ፍቃድ ሰጪው አካልም ፍቃድ የሚሰጥ አይመስለኝም። ስለዛ እነዛ ከተሟሉ አይ ቲንክ ወደዛ ወደ ኤዲቴክ የምንሄድም ከሆነ እነዚህን ነገሮች ወደፊት እጀምራለሁ ብሎ በእቅዱ ውስጥ ካለ ለመጀመርስ ምን ያህል እንትን አለው፣ ብቃቱስ ምን ያህል ነው፣ የሰው ሂውማን ፓወሩ ምን ያህል የተረጋገጠ የሚለውን ነገር ያው ፍቃድ ሰጪዎች አሉ፣ ባለሙያዎች ይመስሉኛል ይህንን ቼክ የሚያደርጉት። ይሄ ነገር ግን ባለበት ከሆነ ትምህርቱን ለማሳለጥ ወይ ደግሞ ትምህርቱን ለማካሄድ በጣም ቀላል ነው ብዬ ነው የማስበው። ያለበዛ ይሄ አሁን የኤዲቴክ እንትን እየተጀመረ ነው፣ ግን ገና ትምህርት ሲጀመር ምን ነገር መሟላት አለባቸው ተብሎ የተቀመጡ ስታንዳርድ አለ፣ ትምህርት ሚኒስቴር ያስቀመጠው። እዚሁ ፎርማት ይዘው ነው ሁሉም የትምህርት ቤት ባለቤቶች የሚጀምሩት። ከዛ በኋላ ነው ያለውን ነገር እያየ የምንሄደው። ዋንስ ፍቃድ አለው እና ፍቃድ ሰጥቼዋለሁ ብሎ ከጀመረ ያ ትምህርት ቤት ባዩ ኦርኩሩ ትምህርቱ መስጠቱ አይቀርም። ስለዚህ ያን ትምህርት በሚሰጥበት ሰዓት እየተለያዩ ዘሚን ታይም እየሄዱም ኢቫሉዌት የሚያደርጉት ነገር አለ ስታንዳርዱን ለመጨመር። ያን ነገር እያካሄዱ የሚሄዱ ከሆነ አይ ቲንክ በጣም የሚቀል ነው የሚመስለኝ። ምክንያቱም አንዴ ጀምረሽ የምታየው ነገር ሳይሆን ከዕለት ተዕለት እያሳየሽ ከስታንዳርድም አንጻር ከትምህርት አሰጣጥም ከትምህርት ኳሊቲም አንጻር ነገር ትምህርት ቤትሽን አንደኛ የራስሽን ትምህርት ቤት እያሳደግሽ ነው የምትሄጂው፣ ሁለተኛ ደግሞ የተማሪዎችን ሲቲዝን ነው ሌላ ቢውል እያደረገ የምንሄደው። ስለዚህ ያንን ነገር ለማድረግ ያው ትምህርት ስንል ሁሉንም ሴክተር ያማከለ ነው የሚሆነው። የክፍለ ከተማውንም ያማከለ ነው፣ ትምህርት ሚኒስቴርም ያማከለ ነው፣ መምህራን ያማከለ ነው። ሁሉም ስቴክ ሆልደሮች እንግዲህ እዛ ላይ አቅማቸውን ሰጥተው ስለሚሰሩበት ያንን ነገር የተወሰነ ነገር ነው የማደርገው ብሎ መጠየቅ አለበት አንድ የትምህርት ተቋም ትምህርት ለመጀመር ሲል። እዚህ ላይ ምን ስጋት አለኝ አቶ ረታ፣ በጣም ብዙዎቹ የሚባሉት ትምህርት ቤቶች ኢትዮጵያ ውስጥ ያሉ ትምህርት ቤቶች አብዛኞቹ በመንግስት የሚተዳደሩ ናቸው። የመንግስት ትምህርት ቤት ብዙ ተማሪዎችም የሚይዙት እነሱ ናቸው። ሶ እነዚህን አሟሉ ሲባል የአቅም ውስንነት ይኖራል ብዬ እገምታለሁ። በእርግጥ የግል ሲሆንና ፈቃድ ስንሰጣቸው ይህን ማሟላት ስትችሉ ነው ሲባል ይመጣልና እዛ ጋራ ያለው ክፍተትና እዚህ ጋራ የተሟላው ነገር ሲሆን በጣም ሁሌ ሄደን የምንደርስበት የዲጂታል ክፍፍል ብለን የምናስበው አንዱ የተሻለ ይኖረዋል፣ አንዱ ደግሞ የተሻለ አይኖረውም እና ውድድሩ ፌር እንዳይሆንም ያደርገዋል የሚል ስጋትም ደግሞ አለኝ እኔ። ኦኬ፣ ማለት በመንግስትና በመንግስት ትምህርት ቤት ደረጃና በግል ትምህርት ቤት ነው አፎርድ ከማድረግ አንጻር ያው ድህነታችንን አይደለ ሁሌ የምናሳብበው። ሰው እነዚህ ነገሮች ካላሟላችሁ ፈቃድ አንሰጥም ተብሎ የሚካሄድ ከሆነ ምን ያህሎቹ ለማሟላት ብቁ ናቸውስ የሚለውም ይመጣል ብዬ አስባለሁ። ምናልባት ከተግዳሮቶቻችን መካከል ልንዘረዝራቸው የምንችላቸው አንድ የአቅም ውስንነትም ልናደርግ እንችላለን ማለት ነው። ከዚህ አንጻር ካየ ነው ዩአር ልክ እኮ ነሽ። አሁን ትምህርት ቤት ስትጀምሪ ፍሮም ዘግራንት ሁሉም ነገር አምጥተሽ መቼም አትጀምሪ፣ ግን ታይም ቱ ታይም ወይ ቢት ባይ ቢት ቀስ እያልሽ ነው ከፍ የምትይው። ልክ እንደዛ ስትሆን ግን ከጀመርሽ በኋላ ሌሎችም ትምህርት ቤቶች አሉ ከነሱ ጋር ስምሽን የማስጠበቅና የትምህርት ጥራትን ከማስጠበቅ አንጻር ነው መታየት ያለበት ብዬ ነው የማስበው። ተቋም ለተቋምም የሚፎካከረውም አንድ ያደረጀዋል ማለት ነው እነዚህ ነገሮች። እንደዛም ይመስለኛል። ምክንያቱም አሁን እንዳልሽው የስታንዳርድ ስኩሎች አሉ፣ እነዚህ ኢንተርናሽናል ስኩሎች የሚባሉት እነሱ ነገሮችንም አፎርደብል የማድረግ አቅማቸውም በጣም ትልቅ ስለሆነ ምናልባት የተለያየ ይሄ ምንድነው በፊት የምናደርገው ነበር እኛ ትምህርት ቤት እንደዚህ እያስተማርን የልምድ ልውውጥ እየተባለ የተለያዩ ትምህርቶች ከአንዱ የሚወራረሰው ነገር አለ። አትሊስት ከነሱ ጋር እንኳን ወዲያው ባይደርሱም የተጠጋጋ ነገር እየሰሩ ታይም ቱ ታይም እነሱ ጋር የሚደርሱበትን ነገር ቢያሻሽሉ መልካም ነው እላለሁ። ምክንያቱም አንዱ የያዘውን ነገር ይዞ ቢቆይ ያው ጥሩ እየሰራው ብሎ ነው የሚያስበው። ግን የተለያየ ቦታ ሲሄዱ somebody's doing like this፣ ስለዚህ እኔም እንደዚህ ማድረግ አለብኝ። ለካ ወላጅ ይህን ያህል አቅርቦት ይፈልጋል፣ ስለዚህ የትምህርት ጥራቴም ይህን ያህል መጠበቅ አለበት እያለ ሌላውን እያየ ከሌላው እየተማረ ይሄዳል ብዬ አስባለሁ። እንደዚህ በምናደርግበት ጊዜ የፉክክሩ መድረክ ቢዞ ትንሽ ጥሩ ነው። ምክንያቱም የአንቺን ትምህርት ቤት ከፍ ለማድረግ አንጻር ስትሄጂ
የዛው የትምህርት ጥራትንም እያስጠበቅ ትሄጃለሽ ብዬ አስባለሁ። መልካም አቶ አንተነህ እዚህ ላይ ምን ጨምሮልናል? ከኢንፍራስትራክቸሮቹ ተግዳሮቶች በተጨማሪ ሊነሱ የሚችሉ ነገሮች አሉ? ኤግዛክትሊ እንደውም ይሄ ስፔሲፊክ ፖይንት ኢንትረስት አድርጎኝ ነበር። የዛሬ 2 ዓመት አንድ ሪሰርች ፕሮጀክት ኬስ ስተዲ ሰርተን ነበረ አንድ ገቨርንመንት ሃይ ስኩል ላይ ማለት ነው። ሶ ዋይ ዶንት ዩ ዩዝ ኤርቴክ ቴክኖሎጂ ስታት ኦልሬዲ ያሉትን። ሶ እኛ የጠበቅነው ኦፍኮርስ ኢንፍራስትራክቸር ላይኖራቸው ይችላል፣ ኢንትረስት ላይኖራቸው ይችላል የሚሉ ሪዝኖች ነበረ። ግን አፍተር ደ ስተዲ ምንድነው ቶፕ ሞስት ራንክድ የሆነው ሪዝን ኢዝ ኤግዛምፕል። ሊዲንግ ባይ ኤግዛምፕል የለም። ዳት ሚንስ አስተማሪዎቻችን እየተጠቀሙት አይደለም። ሶ ዋይ ውድ ዊ ዩዝ ኢት? ለምሳሌ አንድ ልጅ አውቶሪቲ ፊገር ይኖረዋል ሞስት ኦፍ ሂዝ ላይፍ እና ያ አሪያ የሆነ ፊገር እንዴት ነው ዩዝ የሚያደርገው? ኤርቴክን፣ ስልክን፣ ኢንተርኔት አክሰስ ኖሮት ለምንድን ነው የሚጠቀመው የሚለው ነገር ማተር ያደርጋል ማለት ነው። ሶ ኖቲስ ያደረግነው ምንድን ነው አንዳንድ አስተማሪዎች አሉ ስቲል ባላቸው ኢንፍራስትራክቸር ባለው ካፓሲቲ እየተጠቀሙ የሚያስተምሩ። ለዛ ስፔሲፊክ ሳብጀክት ይጠቀማሉ ተማሪዎቹ እያዩ ነው። ለሌሎቹ ሳብጀክቶች ግን ኦኬ አያስፈልግም የሚል አይነት ኖሽን ያለው። ሶ ቴክስት ቡክ ላይ ብቻ ስቲክ ካረጉ they can do the exams አይነት ስትራቴጂ ነው የሚሄደው። ሶ ከዛ አንጻር the next willingness ምን ያህል ዩቲሊቲ አለው ወይ? ምክንያቱም ስቱደንትስ አክሰስ ያላቸው ኢንተርኔት ሲኖር በጣም ብዙ ኢንፎርሜሽን ነው። ሶ ስለ ኤዱኬሽን ጥሩ ነገር ሳይሆን ሞስትሊ ኔጌቲቭ ወይ ኒውትራል ነገር ነው ሲነገር የሚያዩት ማለት ነው። ሶ ያ ሞቲቬሽናቸውን በጣም ዲክሪዝ የሚያደርገው ይሆናል ማለት ነው። ኢዝ ኢት ወርዝ ኢት፣ ኢዝ ኢት ዩቲሊቲ ያለው ወይ የሚለው ነገር ነው the second reason, not necessarily the infrastructure። እሱ በጣም 5ኛው 6ኛው ሪዝን ነበረ ማለት ነው። so even beyond the access እነዚህ ይኖርና within the couple of years ይጠቀሙታል ወይ የሚለው ጥያቄ ላይ እንመጣለን ማለት ነው። so ሌላኛው አቶ ረታም ያነሳው ገቨርንመንት ኢትዮጵያ ውስጥ በጣም ሃይ ሮል አለው ትምህርት ቤቶቹ ላይ ስፔሻሊ ገቨርንመንት ስኩልና አብዛኛውን ፖፑሌሽን የያዘው ኤኒ ካይንድ ኦፍ ሰክሰስፉል ወይም ዋይድ አዶፕት እንዲደረግ የሚፈለገው ፖሊሲ ሊመጣ የሚችለው ገቨርንመንት ኢንፎርስ ካደረገው ነው። አሁን የሚታዩት የኢሺ ፕላትፎርም ላይ ያሉት ኮርስስ እና የስቱደንት ሰክሰስ ዩት የምንላቸው የ5 ሚሊዮን ኮደርስ ኢኒሼቲቭን ጨምሮ በገቨርንመንት ሊድ ስለሚደረጉ ተማሪው በደንብ ነው ኢንሮል የሚያደርገው፣ በደንብ ነው ያንን ቴክ የሚያደርገው፣ ያው ፎርሴብል ኔቸርም ስላለው ማለት ነው። ግን ኤርቴክ ፕላትፎርሞች እኛና ሌሎችንም ጨምሮ ያ አውትሳይዝድ የሆነ ኮምፓራቲቭ ፓወር የለንም። ሶ ልክ ወደ ክላስሩም ገብተን ያንን ለመተግበር ስንሞክር ወይ ሬጉላቶሪ ኦርጋናይዜሽን ወይ በጣም ዲፔንደንት ኦን አድሚኒስትሬሽን ኢትሰልፍ ፓረንታል አዌርነስ ገና ክሬት ማድረግ አለብን። ሶ ያ ሁላ ፕሪሪኩዊዚት ይጠበቅብናል ወደ ክላስሩም ገብተን ኢምፕሊመንት ለማድረግ ከፈለግም ማለት ነው። ሶ እነዚህ ሁላ ህርድሎች ይኖራሉ ኢምፕሊሜንቴሽኑ። ስለዚህ በጣም ተደጋግሞ ከሚነሳው የኢንፍራስትራክቸር ወይም የመሰረተ ልማት በተጨማሪ ወይም ደግሞ ከነሱ በበለጠ መንገድ አንደኛው ምሳሌን መሰረት ያደረገ በተግባር ያለ እይታ አለማየታችን ነው። ሁለተኛው የፍላጎት አለመኖር። ምክንያቱም አንዳንድ ኢንተርኔት ላይ ያሉ መረጃዎቻችን ትምህርት አስፈላጊ ነው ወይ ራሱ የሚለውን ጥያቄ ምልክት ውስጥ ይከታሉ። ስለዚህ እነዚህ ነገሮች አንድ ላይ ሆኖ ተደማምረው እንደ ተግዳሮት ሊቀመጡ የሚችሉ ናቸው ማለት ነው። አድማጮቻችን ያደመጣችሁ ያላችሁት ኤርቴክ ማንዴይስ ነው። ኤርቴክ ማንዴይስ እንግዲህ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርብላችሁ ፕሮግራም ነው። የዚህ ዓመት የመጀመሪያ ፕሮግራማችንን ነው የተከታተላችሁ ያላችሁት። አቶ አንተነህ ሂማም በኢትዮ ዌር ፕሮዳክት ማናጀር ውስጥ የትምህርት ኃላፊ የመማሪያ ፕላትፎርም ባለሙያ ነው። በነገራችን ላይ ኢትዮ ዌር ፕሮዳክት ማናጀር አቶ ረታ ዮሐንስ ደግሞ በአንድነት ኢንተርናሽናል ትምህርት ቤት መምህር ናቸው። ቆይታችን አሁንም ይቀጥላል። የተወሰነ እረፍት አድርገን እንመለሳለን። ኤርቴክ ማንዴይስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ተመልሰናል። ኤርቴክ ማንዴይስ ነው ያደመጣችሁ ያላችሁት አድማጮቻችን። ውይይታችን ይቀጥላል። በተለይም ደግሞ የዛሬ ውይይታችን ከፖሊሲ አልፎ የትምህርት ቤቶች ላይ ወይም ደግሞ የትምህርት ክፍሎች ላይ ትግበራ ስለሚደረገው የኤርቴክ ሶሉሽን ነው እየመከርን ያለ ነው ማለት ነው። እሱ ላይ እንግዲህ እንግዶችን ቅድም ላያችሁ እንደጋበዝን አይታችኋል። እንግዶቼ አሁንም ቆይታችሁን ከኛ ላይ ያደረጋችሁ ስለሆነ በድጋሚ አመሰግን እፈልጋለሁኝ። ቀጣይ ጥያቄ የሚሆነው በተለይም ደግሞ የኤርቴክ መፍትሄዎችን ሶሉሽንስ የምንላቸውን በፖሊሲ ቀረጻና
መሬት ላይ ባለው ትግበራ መካከል ያለው ክፍተት ምንድን ነው? ምክንያቱም ቆንጆ የሆኑ ፖሊሲዎችን እናያለን። በቃ ይሄ ነው አስቻይ ነው። ከዚህ በኋላ መስፈንጠር ነው የሚባለው በቴክኖሎጂ ቋንቋ ልንስፈነጠር ነው ብለን ልናዘበት የምንችላቸውን የፖሊሲ አይነቶች እናያለን። አንዳንዶች ነው መሪያዎችንም እንደዚሁ። ግን ደግሞ መሬት ላይ ሲመጣና ስናየው ተግባር ላይ አሁን እንደተባለው ምንድነው አንዳንድ ክፍተቶች የተባለው ቅድም ሚስተር አንተንም አንስቶታል። የአጠቃቀም ሁኔታ ላይ የሆነ ኮሚትመንት ያስፈልገናል ብዬ አስባለሁ። ምክንያቱም እሷን እያወራን የሆነ እንትን እያስታወሰኝ ነበር እና የሆነ ታይም ላይ ፐብሊሽ ካውንስል ስልጠና ልንሰጥ ሄደን ነበር እና ኖ ኮስችን ማለት ነው እንግዲህ ወደ ሩራል ኤሪያ ላይ አካባቢ ነው የሄድነው እና የሆነች ሊፕ ፕሮጀክት የምትባል መሳሪያ ያው ብሪቲሽ ካውንስል አስጠንቶ ይዞ መጥቶ ያቺ መሳሪያዋ እንትን ነገር ነች፣ አውዲዮ ቴፕ ነገር ነች። ሜሞሪ ትቀበላለች፣ ሬዲዮንም ትሰራለች። የተለያዩ የኤጁኬሽናል እንትኖችም እዛ ይዛለች። ኢትዮጵያን ስቶሪ ይዟል፣ የሎካሉን ኢንተርናሽናል ይዟል ሁሉንም። ምክንያቱም ወደ ሌላ ቦታ ስቴጂ ከዛ ያመጣሽውን ብቻ ሳይሆን የሎካሉንም መጨመር ስላለበት ማለት ነው። እና እሱን ተይዞ ምንም መምህራን ወይ ደግሞ ያንን እቃውን የሚጠቀመው ሰው ዊዛውት ኮምፕሌን እንዲሆን ቻርጀር እንደዚህ መብራት ካለ በቻርጀር እንድሰራ ተደርጓል። መብራት ከሌለ ሶላር እንድትቀበል ተደርጓል። ኢቨን ሶላርም ምንም እንትን እንኳን ቢጠፋ አትሊስት ማኑዋሊ እንደዚህ ታሽከረክሪያትና ራሷን ሪቻርጅ ታደርጋለች። ከዛ ያንን ነገር የመጠቀም ሁኔታ ነበረ። ያንን ነገር ይዘን ነበር እና አሰለጠንን። በየትምህርት ቤቱ የተለያዩ ሀገር ነው የዞርነው። አዲግራት፣ የተለያዩ በቃ ኢትዮጵያ ውስጥ አሉ የተባሉ አንዳንድ ቦታዎች ሄደናል እና እንደዛ ያንን ማቴሪያል በየትምህርት ቤቱ 4 እየሰጠን ነው። ከዛ ምን ያህል ይጠቀሙታል የሚለውን ያው ቴሌፎን ትሪ ያለን የደወል እንዴት ነው እየተጠቀማችሁ ነው ምናምን ስንል ስልጠናው ላይ በቃ እንደ ፈርስት ታይም በቃ ይሄማ በቃ ይሄ በጣም አሪፍ ነገር ነው፣ ይሄን እንጠቀመዋለን፣ ይሄን አተናል እንደ እስካሁን የቆየ ነው ምናምን ተብሎ ደውለሽ ስጠይቂ ያው እንግዲህ ዳይሬክተር ጋር መደውዩ እንዴት ነው በዲፓርትመንት ሄዱ ወስዶ እያሰለጠበን እየሰራ ነው ወይ ስልጠናውን የወሰዱ ሰዎች እንዴት ነው? አንዳንዶቹ ጥሩ ናቸው፣ ኢፌክቲቭሊ ይጠቀሙታል። እኔ እንጃ የት ቆልፎት የት እንደሄደ ራሱ አይታወቅም ምናምን ነገር። ቆይ እስቲ ፈልገን እንግዲህ እንጠይቀዋለን የተባለም ሰው አለ። ስለዚህ ኮሚትመንት ያስፈልጋል። አንድ ነገር መጣ ሲባል ለአንድ ለመጣበት ዓላማ አንቺ ካወቅሽ በኋላ ኦልሬዲ ለሌላው አሳውቀሽ ከነገሩ ጋር መስተጋብር መፍጠር ትልቅ ፖይንት አለው ብዬ አስባለሁ። አንቺ ወስደሽው ሌላ ሰው እየፈለገ ሌላውን ሳታስጠቅሚ ዶር ውስጥ የሆነ ቢሮ ውስጥ ሎክ አድርገሽው ገና ተፈልገሽ የምትገኝ ከሆነ በጣም አስቸጋሪ ነው። ስለዚህ በተሰማራንበት ሙያ ላይ ቅድምም አንቺ ጠቅሰሽው ነበረ ኮሚትመንት ያስፈልገናል ብዬ አስባለሁ። ስራውን እንደወደድሽው ስራውን ደግሞ ለአንድ ከወደድሽው አይቀር ኮሚትመንት ያስፈልግሻል እዛ ስራ ላይ። ኮሚትመንት ካለሽ ደግሞ ባይሆን ኮርኮሮ ብርጌ ቼንጅ ታመጫለሽ። ስለዚህ የኮሚትመንታችን በጣም ወሳኝነት ነው ብያለሁ ለመናገር እንዳለው። እኔ ደግሞ አንዳንድ ጊዜ ራሱ ሳሰለጥን ራሱ በቃ ቢካዝ አይ ቢካም ቲቸር ባይ ቾይስ ኖት ባይ ቻንስ እላቸዋለሁ። መምህር የሆንኩት በምርጫዬ ነው እንጂ በቻንስ አይደለም። የቻንስ ቲቸር ከሆንሽ በቃ አፍተር 1 year አይ አም ጎይንግ ቱ ፊኒሽ አካውንቲንግ ትቻችሁ ይላሉ። እንደፈለጋችሁ ትሆናላችሁ። እዚህ ላይ እኔ ላይ አትቀዱልብኝም እያልሽ ተማሪዎችሽ እንትን አትይም። ገብቶሻል? መሰላቸት የሚኖር። ስለዚህ እንደዚህ ብለሽ ያስተማርሽው ትምህርት ነገ ምን ይሆናል ብለሽ ነው የምትጠብቂው። ስለዚህ አትሊስት እንዳንቺ እንኳን ትምህርት አስተማሪ ባይሆኑ የሆነ you have to just pave the way የሆነ መንገዱን ልትከፍችላቸው በስራሽ ላይ በጣም ኮሚትመንት እንዳለሽ እና እሷ እኮ ስታስተምር ወይ ምን ነው በመጣች እያሉ ያንቺ መምጣት አይነሽን በቃ ያንቺን በር የሆነ ሳብጀክት ቶ እንዳንቺ በቃ መች መጣች ባስተማርችን የሚል የሆነ ነገር ሰርታችሁ ማስቀመጥ መቻል አለብን ብዬ አስባለሁ። ስለዚህ ለምንሰራው ስራ ለተሰጠን ስራ በጣም ኮሚትድ ሆነን ከሰራን አትሊስት ነገሮች ይለውጣሉ ብዬ አስባለሁ። ምክንያቱም ወደ ለውጥ እስከሄድን ድረስ በዛ ለውጥ ላይ ተሳትፈን ኮሚትመንቱ ደግሞ የዛን ያህል መሆን አለበት። አቶ ረታ አሁን ያሉን የሰጡን ምሳሌ ላይ እንደውም ጥሩ እይታ ነው። በተለይ ዲጂታል የሆኑ ቱሎቻችንን የዲጂታል እቃዎቻችንን ከመጠቀም ይልቅ ስቶር ማድረግ ላይ መፍራት ውድ ነው፣ እንዳትነኩ ይበላሻል
የሚል ፍራቻ ያለበት እንትንም አለ በስፋት እና በጣም ጥሩ ከምሳሌ ጋር አያይዘው የነገሩን ነገር ያንንም ስላሳየኝ ነው። እና አቶ አንተነህ እዚህ ጥያቄ ላይ ያለውን ክፍተት በፖሊሲና በትግበራው ላይ እንደውም በዲቴል ስፔሲፊክሊ ብሎታል። ኮመን እኛም ኖቲስ ያደረግነው በቃ ቅድም እንዳነሳሁት ነው የፖሊሲ ሰክሰስ ወይም ፌሊየር የምንለው ኢንዲቪዥዋሎች ላይ ነው ብዙ ጊዜ ኢንዳፕ የሚያደርገው። አሁን ይሄ አሪፍ ቱል ሆኖ ፕሮፐር ትሬኒንግ ተሰጥቶ እያንዳንዱ ፋሲሊቲ ተሟልቶ ራሱ የተወሰኑት ነበር የሚጠቀሙት የነበረው እና ቲቺንግ ባይ ቾይስ መሆን ያለበት ነገር ነው ነሰሰሪ። ምክንያቱም እነዚህ ተግዳሮቶች የምንላቸው አትሊስት በቲቸር ሌቭል ሶልቭ የሚደረጉትን ባይ ቾይስ የገቡበት አስተማሪዎች ናቸው። በደንብ ፑሽ አድርገው ዴዲኬት አድርገው ኤክስትራ ታይም ራሳቸውንም እየጎዱን ቢሆንም ይሄንን ፉልፊል ማድረግ የሚችሉት ኦብጀክቲቮቹን እኛ ሀገር ብዙ ጊዜ ይሄ ፖስት ፕሮጀክት ለርኒንግ ሌሰንስ ምናምን የሚባለው ነገር አይሰራም። ብዙ ጊዜ ምን ኢሹ ነበረ፣ እንዴት ሶልቭ አረጋችሁት የሚለው ነገር ሁሌም ከላይ ወረታች ነው እንጂ የሚደረገው ምን ሪከመንድ ታደርጉናላችሁ ግራውንድ ላይ ካለው ወርክ ፎርስ ማለት ነው። ሶ አይ ቲንክ እንደነሱ አይነት ኢኒሺዬቲቮች ቢኖሩ አትሊስት የተጠቀሙት ሰዎች ምን አሟልተው ነው የተጠቀሙት፣ ኢምፕሊመንት ያደረጉት ፕሮፐርሊ ምን አድርገው ነው፣ ያልፈጸሙት አካላት ደግሞ ኦኬ ለምንድን ነው የሚለውን ነገር በደንብ ስተዲ ብናደረግ አይ ቲንክ ኢምፕሊሜንቴሽናቸው ላይ በጣም አሪፍ ሪዛልት የምናገኝ ይመስለኛል። ስለዚህ ፖሊሲዎችን በምንቀርጽ ጊዜ መመሪያዎችን በምናወጣ ጊዜ ትክክለኛ የሆኑትን ስቴክ ሆልደሮች ዘርፉ ላይ የተሰማሩ ሰዎችንም አንድ ላይ ማሳተፍ አለብን ማለት ነው። ምክንያቱም እነሱ እጃቸው ላይ ነው ፕራክቲካሊ እየሰሩት ነው ያሉት፣ ትግበራው ላይ ነው ያሉት። ስለዚህ እነሱ ጋር ያሉ ክፍተቶችንም ለማምጣት ትግበራው ላይም ደግሞ ምን አይነት ሁኔታዎች መኖር አለባቸው የሚለውንም ለመረዳት ፖሊሲውን በምንቀርጽበት ጊዜም በዛ መንገድ መሄድ አለብን ማለት ነው። የመጨረሻ ጥያቄ ነው ቀጣይ ጥያቄ ከዛ ጋር አንድ ላይ አያይዛችሁ ግን ከዚህ ሴሽን በኋላ ስንወጣ ምን ይዘን መውጣት እንችላለን፣ ከዛሬ ፕሮግራማችን በኋላ ተግባር ላይ ምን ማዋል እንችላለን የሚለውንም አያይዛችሁ ትመልሱልኛላችሁ። የመጨረሻ ጥያቄ ምንድነው? ክህሎትን መሰረት ያደረጉ የትምህርት ዘርፎች አሉ። ተግባረ ዕድ ይመስለኛል እኛ ጋር የመጀመሪያው የነበረው የትምህርት ዘርፍና ተግባራዊ ሙከራ ነው ለማድረግ ደግሞ እነዚህ የኤድቴክ ሶሉሽኖችን ስናመጣ የምርም እየነኩ እያዩ በተግባር ላይ መሰረት ያደረጉ ትምህርቶችን እንዲሉ እንዲሰጡ ኖርማል የትምህርት ቤት ከኬጂ ጀምሮ እስከ 12ኛ ከምንሄደው ትምህርት ቤት አንጻር ሲወዳደር ይሄኛው ደግሞ የኤድቴክ ሶሉሽኖችን ፈቃድ ስንሰጣቸው በተለይ ሰርቲፋይ ስናደርጋቸው በእጃቸው ነክተው ተግባር ላይ ውለው እንዲያስተምሩ ለማድረግ የሚያስችሉ አስቻይ ሁኔታዎችንስ እያየን ነው ወይ? በምልክት አስቻይ ሆነው እየሄዱ ነው ያሉት? አቶ አንተነህ ከእርሶ ጀምሬ አንድ ላይ አያይዘው ደግሞ ከዚህ ምን ይዘን እንውጣ ከዚህ ሴሽናችን የሚለውን ይነግሩናል። አሳን ኤግዛምፕል ማየት የምፈልገው የቴክኒካል ኤዱኬሽን ዩኒቨርሲቲዎቻችን ላይ አሁን በፓይለት ቴስት ኢቨንት አትሊስት በዛ ደረጃ ሙከራዎች አሉ። ይሄ ፕራክቲካሊ ስፔሻሊ ኢንጂነሪንግ ሪሌትድ በአንድሽ መንካት ያለብሽ ነገር ኤዱኬሽን ስቴጂ ኮስት አለው በጣም። ሶ ያንን ሲሚሌት በማድረግ 80% ኦፍ ኤክስፒሪየንስ ፎር 20% ኦፍ ፕራይስ በሆነ መንገድ እንዴት ነው ዲሊቨር ማድረግ የምንችለው? በዛ ሌቭል በጣም አሪፍ ዩዝ ኬስ አለው። 80% ኦፍ አክቹዋል ኤክስፒሪየንስ በ20% ኦፍ ኮስት ዋጋ ማለት ነው። ብረት ሳቆርጪ ኦር ስክሬፕ ሳትጠቀሚ ምናምን እንዴት ነው የሚያደርጉት? ከዛ በኋላ ያንን በደንብ ካረጉ ሪፒቲሽን ይሄ ትራያሏን እዛ ሌቭል ላይ የምትደርሷን ከርቫን በደንብ ኤድቴኩ ሰፖርት እንዲያደርገው ነው። ልክ ከዛ ሌቭል ካለፈ በኋላ ደግሞ ፕራክቲካሊ ደግሞ ቴስት ያደርጉታል። ሶ ዴር ቤተር ኢኩፕድ ሪሶርስን በደንብ በአግባቡ መጠቀም ይችላሉ ማለት ነው። ሶ ከዛ አንጻር ኢትስ በጣም ቤኔፊሻል። ወደ ኬ12 ስንመጣ ስፔሻሊ ቅድም ያልኩት ኢንትረስት ሞቲቬሽን ፎር ለርኒንግ የሚለው ነገር መምህራን ላይ ነው ኢንዳፕ የሚያደርገው። ትምህርቱ አንዳንዴ ማተር አያደርግም። አስተማሪው የትኛውንም ሳብጀክት ቢያስተምር በጣም ደስ የሚልሽ አይነት መምህራን አሉ። ስለዚህ እነዛ ኮሚትድ ሆነው ለሳብጀክቱ እንዴት ነው ኮርሱን መጨረስ አለብኝ ሳይሆን እንዴት ነው ተማሪዎቼ ኮር ኦብጀክቲቮቹን ይዘው መውጣት የሚችሉት የሚለውን ነገር ይሄ ነገር ደግሞ ኦፍኮርስ ቲቸር ትሬኒንጋችንን አፕዴትድ መሆን አለበት። ኤድቴክ እንዴት ኢንተግሬት መደረግ ይቻላል የሚለው ነገር ቅድም ያነሳ ነው ፋሲሊቲውን እንዴት ፕሮፐርሊ መጠቀም እንችላለን የሚለው ነገር በጣም ማተር ያደርጋል። እኔ እንደውም ሞር ሪከመንድ የማደርገው ለዚህ አፕሮች ቲቸርሶች ለምንድን ነው እርስ በራሳቸው ኤክስፒሪየንሳቸውን ሼር የማያደርጉት? ፕላትፎርም ተፈጥሮ
ፔዳጎጂካል ሜተድ ይሄ ለዚህ ሳብጀክት ይሄ ሰርቶልኛል፣ ለእንደዚህ አይነት ታይፕ ኦፍ ስቱደንትስ ይሄ ነገር ነው እየሰራልኝ ያለው የሚለውን ነገር ፕራክቲካሊ ሼሪንግ ፖሊሲ ሳይጠብቁ ጋይድላይን ሳይጠብቁ ቶሎ ወደ ተማሪው እንዲደርሱለት ማድረግ የሚቻል ይመስለኛል። ያወራነው ቤዚክ ነገሮች ፖሊሲ አሪፍ ነው። ፖሊሲ ጋይድድ ቢሆን ፖሊሲ ቶፕ ዳውን ባይሆን ከላይ ተወያይተው ሃየር ሌቭል ኦፊሻልስ ብቻ ተወያይተውበት ወደታች ከወረደ በኋላ ኦፍኮርስ ያሉት ጋፖች ምንድናቸው፣ ለምን ተፈጠሩ የሚለውን ነገር ቶሎ አሰስ ቢደረግ አንድ ፕሮጀክት ራሱ ኮምፕሊት ከተደረገ በኋላ እንዴት ነው ፕሮፐርሊ ሌሰኖቹ ለርን የተደረጉት ኮምፓይል የሚደረጉት፣ እንደዚህ አይነት ሲሚላር ፕሮጀክቶች ሲነሱ ኦኬ ይሄ ነገር ኮንሲደር መደረግ አለባቸው የሚለውን ነገር ቢጠቀሙ እነዛ ፖሊሲዎች ከፔፐር ዘለው ኢምፕሊሜንቴሽን ላይ ይሄ በጣም ፍሪክሽን ያለው ፖሊሲ አይሆንም ማለት ነው። ኢምፕሊሜንት ለማድረግ አብዛኛው ነገር የተመቻቸ ይሆናል። ሶ እነሱን አሪፍ ነው። ፕላስ ኤርቴክ ፕላትፎርሞች ላይሰንስ በሚደረግበት ሰዓት ከላይሰንሱ በፊት ምንድነው ኦብጀክቲቫቸው የሚለውን ፕሮፐርሊ አይደንቲፋይ ቢያደርጉ እነዚህ ኤርቴክ ሶሉሽንስ እነማን ናቸው ከስተመሮቻቸው። ሶ ላይሰንስ በምንሰጥበት ጊዜ ኦፍኮርስ የገቨርንመንት ሮል ሞኒተሪንግ ነው የሚሆነው። እንዴት ነው ያንን የሚያደርገው፣ እንደ ፖሊሲው ኢንዳፕ የሚያደርገው አንድ ሬጉላተሪ ግለሰብ ላይ ነው ወይ የሚለው ነገር ኢንቱ ኮስችን መግባት አለበት። ሶ ከሁለቱም ሳይድ ያለው ስትሪክት የሆነ ኦብጀክቲቭ መኖር አለበት። አት ዘ ኤንድ ኦፍ ዘ ዴይ ስፔሻሊ K12 ላይ ያሉት ኦቶሪቲ ፊገራቸው ፓረንቶች ነው የሚሆነው። እንደዚህ አይነት ጋርድ ሬል አለ ብለን ማሳወቅ ይኖርብናል፣ ተማሪዎቻችሁ ይህንን ውሰዱ ከማለታችን በፊት ማለት ነው። ሶ በአጠቃላይ እነዚህ መካኒዝሞች ኢምፕሊመንት ቢደረጉ ኤግዚስቲንግ የሆኑ ፖሊሲዎች ራሱ ፕሮፐርሊ መተግበር እንችላለን ማለት ነው። መልካም አቶ ረታ። እሺ እንግዲህ ያው እሱም ትናንትና የጠቀሰው ነገር አለ። ያው እንግዲህ ስለ እያንዳንዱ ነገር እንደዚህ ከዚህ ነገራችን ምን ይዘን እንወጣለን ሲባል whatever you do it starts from you inside of you። የሆነ ነገር ልትሰሪ ስትይ የፈለገ ነገር ፍላወርሽ አበባ መስሎሽ ቢመጣ ያንቺ ኢንተረስት ከሌለ ምንም ያ ነገር ምንም እርባና ላይ አይውልም ብዬ አስባለሁ። ስለዚህ ምንድነው አንዳንዴ ከማስተማር አንፃር ራሱ ስታዩ you don't have to teach your students as you know። በቃ እንደምታውቂ አይደለም ማስተማር ያለብሽ፣ እነሱ እንዲያውቁ ብለሽ ነው ማስተማር ያለብሽ። ያለበዛ እነሱን ለማሳወቅ ስትጠሪ ነው እነሱም ዛሬ የሆነ ነገር አወቅን ነገ ደግሞ she will just come up with something ብለው የሚጠብቁሽ እንጂ ገብተሽ አንቺ ማወቅሽን አሳውቃሻቸው የምትይው ነው what she is doing about ምንድነው አውራታ በነየደች ሊሉ ይችላሉ። ስለዚህ ከዚህ ሁሉ አንፃር ነገሩን መቃኘት አለብን ብዬ አስባለሁ። ስለዚህ ያንቺ በተሰማራሽበት ነገር ላይ ኢንተረስት ካለ ለውጥ ይመጣል ብዬ ነው ማስበው። ምክንያቱም እኔ አሁን በምሰራበት ሰዓት አለ እነሱ እኮ ተማሪዎች ምናልባት ተምረ ያው ከአንደኛ ክፍል እስከ 12ኛ ከዛም በላይ እያስተማረ ስንሄድ ምንድነው ነገሩን እኮ ተምረው ሊሆን ይችላል፣ ግን በምናዊ ዲፈረንት ዌይ በሆነ መልኩ በምን አሳውቃቸዋለሁ የሚለውን ነገር ሲሰምቼ ነው እንዴ በፊት እንደዚህ እኮ ተምረ ነበር ግን በዚህ ዌይ አላቀውም የሚል ነገር ነው እነሱ ክሬት ማድረግ ያለብሽ። ስለዚህ እንደዚህ አይነት ነገር ሲሆን ተማሪዎችም እያወቁ ይመጣሉ። አንዳንድ ደግሞ ይሄ የምንሰጠው ይሄ ኤዲቴክም የተባለው ነገር ወጥተው ሊሰሩበት የሚችሉ ነገር ፕራክቲካል ነገሩን አሁን ለምሳሌ ስለ እኛ ሀገር ያው አሁን እየተሻሻለ እየመጣ ነው፣ ወደፊትም ይሻሻላል ብዬ አስባለሁ። ስለ ኢንጂን ወይ ደግሞ ስታስተምሪ ይሄ ኤግዞስት ባለል ይሄ ካርቡሬተር ምናምን ነገር ከምትያቸው በዲስፕሌይ ታሳያቸዋለሽ። ከዲስፕሌው አንፃር ደግሞ የራሱ ተቋሙ አሁን በአክቹአሊ አሁን እንትን አለው እዚህ ኢትዮጵያ ቻይና ኮሌጅ የሚባለው ታውቃለሽ፣ መናኸሪያ አካባቢ ወይ ደግሞ ኢትዮ ፌደራል ቴክኒካል ስኩል የሚባል አለ። አሁን እሱ ተቋም ምንድነው የተለያየ እንትኖች አሉት ያስተምራል። ካስተማርን በኋላ ደግሞ ድራፍቲንጎች እንደዚህ ይሄ ጋርመንት ምናምን የተለያየ ነገር አለ። ከዛ በኋላ ፕራክቲካል ወደ ሲቹዌሽን ይወስዷቸዋል። ለካ ለዚህ ነው እየተማርን ያለው የሚል ነገር በተማሪ ውስጥ መጫር አለበት። ምክንያቱም ከተማሩ በኋላ ወደ ፕራክቲካል ነገሩ ይሄዳሉ። ከዛ በኋላ ስራ ዓለም ላይ ሲሰማሩ ነው እንጂ በፊት ተምረን ነበር ፕራክቲካል ምንነግተናል ይሄን ነገር ነው ለካ ብለው ከራሳቸው ጋር የሆነ ማስተጋብር ፈጥረው የሚሄዱ የተዛመደ የትምህርት ዘርፍ ይሆናል ማለት ነው። ቀደም እንደውም አቶ አንተነህ ሲሉ የነበረው ፍላጎት ብሎ አሁን እርሶም የገለጹልን በምሳሌ አድርገው ክፍተቶች ይፈጠራሉ መሀል ላይ ብለን ስንል ካሉት ተግዳሮቶች መካከል አንደኛው ፍላጎት ብቃተ ህሊና ተብሎ የሚቀመጠው ነገር ነውና በዛ መንገድ ይቃኛል ማለት ነው። በጣም የበለጠ ብናወራ ጥሩ ነበር። ያለን ሰዓት ግን እዚህ ላይ ገደበንና
ልንጨርስ ነው የዛሬውን ሴሽናችንን። በነገራችን ላይ እንደዚህ አይነት ስራ ላይ የተሰማራችሁ ባለሙያዎች በተለይም ደግሞ በፖሊሲ ክፍተቶች ወይም ደግሞ በደንቦች አለመጣጣም የተነሳ ተግባራችሁ ላይ ክፍተት የፈጠረባችሁ እንቅፋት እየሆነባችሁ ከሆነ ስለ ደንቦቹ መወያየት እንችላለን። 0904 35 44 98 ላይ አጭር የጽሁፍ መልእክቶቻችሁን ልትልኩልን ትችላላችሁ። 0904 35 44 98 ላይ ልትልኩልን ትችላላችሁ። የዛሬው የኤርቴክ ፕሮግራማችን እንግዲህ የተከታተላችሁትን ይመስላል። በሚቀጥለው ወር ደግሞ ሌላ ርዕሰ ጉዳይ ይዘን ከእናንተ ጋር ለጉዳዩ ቅርብ ከሆኑ አካላት ጋር እየተወያየን የምንቆይ ይሆናል። የዛሬ እንግዶቼ አቶ አንተነህና አቶ ረታ ለነበረን ጊዜ እጅግ አድርጌ ነው የማመሰግነው። አድማጮቻችን፣ እኔ ደግሞ ፕሮግራሙን እየመራሁ እያስተዋወቅኩ ረድኤት መሸሻ አብሬያችሁ ቆይታ አድርጌ ያለሁኝ። ቸር ሰንብቱልን። ኤርቴክ ማንዴስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም